አንዲት ወጣት ሴት ወደ ኡበር ታክሲዋ ገብታ ልትሄድ ስትዘጋጅ ድንገት የሚንገዳገድ አዛውንት ሰው እየሮጠ መጣ። ሾፌር እባክህ አብረኸኝ ሲል ለመነው። ሾፌሩም ይቅርታ ሌላ ተሳፋሪ ያለኝ ብሎ ግልጽ አደረገለት። አዛውንቱም ሁለት እጥፍ እከፍልሃለሁ እባክህ በጣም አጣዳፊ ጉዳይ ነው አሉት። ወጣቷ ተሳፋሪም በቁጣ ይቅርታ ይህን ኡበር እኔ ነኝ መጀመሪያ ያስኩት በ5 ደቂቃ ውስጥ የምደርስበት አስፈላጊ ቀጠሮ አለኝ አለች። በዚያን ጊዜ ጓደኛዋ ስልክ ደወለችላት። ጄሲካ አለቃው እዚህ እየጠበቀሽ ነው አለቻት። ጄሲካም አዛውንቱን ተመለከተች። አሁን ከወረድክ ቀጠሮ ማግኘት አልችልም፣ ይህም ደግሞ የህይወት ዘመን ዕድል ነው አለች ለራሷ። በአንድ በኩል የአዛውንቱ የተስፋ መቁረጥ አይኖች ልቧን ነካት። በቷም ግራ ተጋብታ ተነፈሰችና ከመኪና ወረደች። አዛውንቱም መኪና ውስጥ እየገባ አመሰግናለሁ አለ። ሾፌሩም በፍጥነት መኪናውን ነዳ። ጄሲካም ሌላ ታክሲ ለመጠበቅ ቆመች። ነገር ግን ምንም ታክሲ በአካባቢው አልታየም። በጣም ደክሟትና ተስፋ ቆርጣ እስከ ኩምፓኒያው ድረስ በእግር ተጓዘች። እንደደረሰች እዚያ የምትሰራ ጓደኛዋ በቁጣ ሰዓቱ ስንት ነው? ለ6 ወራት ይህን ስራ እየፈለግሽ ነበር፣ እድሉ ሲያጋጥምሽ አብላሸሽው፣ አንቺ በጣም አሳዛኝ ነሽ ብለው ከሰቻት። ጄሲካም ጓደኛዋን ችላ ብላ ወደ ቢሮ ገባች። አለቃውም ይቅርታ ወይዘሮ ጄሲካ 45 ደቂቃ ዘግይተሻል፣ ቦታው በሌላ ሰው ተይዟል፣ መሄድ ትችያለሽ አለ። ጄሲካም ለማስረዳት እችላለሁ ጌታዬ አለች እንባዋ እየፈሰሰ። አለቃውም መልሶ በጣም አዝናለሁ ወይዘሮ ጄሲካ በማለት ተናገረ። በዚህ ጊዜ በድንገት የሚንገዳገደው አዛውንት ሰው ትንፋሹ እየተቆራረጠ ወደ ውስጥ ገባ። አለቃውም አባ አለ ከመቀመጫቸው ተነስቶ። አዛውንቱም ልጄ አደጋ አጋጥሟታል አሉት። አለቃውም ምንድነው? የት ነው ያለው ልጄ አለ በድንጋጤ። አዛውንቱ መልሶ አንዲት ደግ ሴት የተሳፈረችበትን መኪና እንተክለን ፈቅደችልን፣ በዚህ ምክንያት ነው ልጅህን በሰዓቱ ሆስፒታል ማድረስ የቻልኩት በማለት እንዳወሩ ድንገት ጄሲካን አዩ፣ ደነገጡ። ወዲያውም እሷ ናት ያቺ ሴት አሉ አዛውንቱ። አለቃው በዚህ ጊዜ በድንገት ወደ ጄሲካ ዞሩ። ይቅርታ ወይዘሮ ጄሲካ አንቺን ስላልጠየቅኩሽ ይቅርታ፣ ልጅን ስላዳንሽልኝ አመሰግናለሁ፣ ላንቺ የተሻለ ሥራና 20% የደሞዝ ጭማሪ ያሰጥሻለሁ አላት። አንዳንዴ መዘግየት የተደበቀ በረከት አለው። ከተመቻችሁ ላይክ ሼር ያድርጉ።